ሰላም ጤና ይስጥልኝ። የቴክኖሎጂ እና ኤሌክትሮኒክስ ጥገና ፍላጎት ያላችሁ ሰዎች እንኳን ወደ አዲሱ ቻናላችን በሰላም መጣችሁ። ፍሪጃችሁ ተበላሽቶ ወይም ማጠቢያችሁ አልሰራ ብሏችኋል? እንደዚህ አይነት ችግር በህይወታችሁ ገጥሟችሁ ያውቃል? ፍሪጃችሁ ተበላሽቶ አያም የልብስ ማጠቢያችሁ አልሽከረከር ብሏችኋል? እንደዚህ አይነት ችግር ሁላችሁም ቤት ይገጥማችኋል ብዬ አስባለሁ። ምናልባት ግን ዛሬ እናንተ ቤት አልተፈጠረም ማለት ነገና ከነገ ወዲያ አይሆንም ማለት አይደለም። ይህም ካልሆነ ደግሞ መጠገን የሚያስደስታችሁ ሰዎች ናችሁ ማለት ነው። እንግዲያውስ አሁን ላይ በትክክለኛ ቦታ ተገኝታችኋል። በዚህ ቻናል ላይ በየሳምንቱ የምናያቸው በርካታ ጠቃሚ ነገሮች ይኖራሉ። የተለያዩ ማጠቢያዎችን፣ ቲቪዎችን እንዲሁም የተለያዩ ፍሪጆችን በዚህ ቻናል ጥገናቸውን እናያለን። የውስጥ አካላት ማለትም ሃርድዌር ብልሽቶችን እንዴት በቀላሉ መለየት እንደምንችል በዚህ ቻናል እናያለን። እና ደግሞ አዳዲስ የቴክኖሎጂ ውጤቶች ሲመጡ ያላቸውን የውስጣዊ አወቃቀር ግምገማ እናደርግባቸዋለን። ከዚህም በተጨማሪ ዓላማችን ለየትኛውም ችግር ወደ ጥገና ቤት የማይሮጥ ትውልድ መፍጠር ሲሆን በተጨማሪም የእውቀት ሽግግር ማድረግና እቃዎችን በቀላሉ ቤታችሁ ውስጥ እንድትቀይሩ እንድትሰሩና እንድትለውጡ ማድረግ። ሰብስክራይብ አድርጋችኋል? ለምን ማድረግ እንዳለባችሁ ልንገራችሁ። ቴክኖሎጂ በየቀኑ እየተቀያየረ ነው። እኛም ከቴክኖሎጂ ጋር አብረን ማደግ አለብን። በዚህ ቻናል የምንለቃቸው ቪዲዮዎች ግልጽ፣ ቀላል እናም ለማንኛውም ሰው የሚገቡ ሲሆኑ ይህንን ቻናል ሰብስክራይብ ካረጉበት ቀን ጀምሮ ለማንኛውም አይነት ኤሌክትሮኒክስ አላስፈላጊ ወጪ አያወጡ። ምንም አይነት የቴክኖሎጂ እውቀት ባይኖራችሁ እንኳን ካለንበት ግዙፍ የሆነ የኤሌክትሮኒክስ ዓለም ጋር እንድትተዋወቁ እናደርጎታለን። ስለዚህ አሁኑኑ ሰብስክራይብ በማድረግ ቤተሰብ ይሁኑ። የደውል ምልክቷንም በመጫን በየሳምንቱ የምንለቃቸው ቪዲዮዎች እንዲደርሳችሁ ማድረግ ትችላላችሁ። ታዲያ የመጀመሪያውን ቪዲዮ ስለምን ልስራላችሁ? ይህንን ሀሳባችሁን ኮሜንት ላይ አስቀምጡልኝ። አቤል ቴኮች ነን። ሰላማችሁ ይብዛ።